ዛሬ ዴይ 4 ነው እና አሁን ኮልድ አፕሮቻችንን እንዲከተል ነው። እዚህ ጋ የምታዩት ልብስ ቤት አለ። እሱን ገብተን እንጠይቅና ምላሽ እናያለን ማለት ነው። እሺ የሆነ ሰዓት የጠየቋት ነበረች እና እሷን ላይቭ ኮልድ አሳያቸው ይሄ ነው እና ያው አጠቂ የገባው ነው ማለት ነው። ደህና ዋላችሁ? ሰላም ነው? ያን ነገር እንድጠይቅልኝ ነበር። እሱ ነው ሶሻል ሚዲያ ማኔጅመንት አትፈልጉም? ምን ነው? አይ መሄቱም እኮ ጥሩ ነው። ዞሮ እኔ መጀመሪያ ላይ ቻርጅ አላደረግም። ይቅረብ። አመሰግናለሁ። አይ ቲንክ አይታችሁ ቤት ተፈረጋል። ዛሬ ያሰብነውን አሳክተናል። ሁለት ሰው አናግራለሁ ብዬ ነበር። ሁለት ሰው አናግራለሁ። ከዚህ በፊት የሆነ ያናገርኳቸው ነበሩ። እነሱን እንደግሜ ጠይቄያቸዋለሁ። ስለዚህ የዛሬው ሌሰን ምንድን ነው? ፍርሃት መቼም ቢሆን አይጠፋም እና ሁል ጊዜ አንድን የምትፈሩትን ነገር በሸሻችሁት ቁጥር ያንን ነገር እያጋነናችሁ ትሄዳላችሁ። ስለዚህ በቃ ብቸኛው መንገድ ፍርሃታችሁን ፌስ ማድረግ ነው እና ከፍርሃታችሁ በኋላ ነው የምትፈልጉት ነገር የምታገኙት። ሁሉም ነገር አለ ነው። ብቻ ያው እንደምታዩት ነው። ኖባዲ ኬርስ። ማንም ደስታችሁ ምን የመንገድ ጋር ነኝ። ማንም ስለእናንተ አይጨነቅም። ስለዚህ የፈለጋችሁት ነገር ተማረግ